ያደረግን ነው። የሚገርም መጽሐፍ ይኖረናል። የሚገራረሙ ጥቅሶችን ያቀፈ መጽሐፍ ማለት ነው። ያኔ እነዛ እናመጣቸዋለን ሰው እንዲማርበት ማለት ነው። ባለፈው ማናውን ሳርጌላቸዋለሁ። you have to be wise ዋይዝ መሆን መቻል አለባቸው መሰረቱ ማለት ነው። እንዴ አራሁኪ ምንሽ ነው? ደምሳሽ ከባድ ነው። እንደ ስምህ ከባድ ነው አንተ ደምሳሽ። ስሜ እስከ ሀያቴ የሚገጥማል። ደምሳሽ በኃይሉ ደምሳሽ ማለት ደምሳሽ በኃይሉ ሽፈራ እንግዲህ ስም ደምሳሽ በኃይል ትደምሳቸዋለህ። ከዛ በኋላ ሺህ ይፈናል ማለት ነው። እንደዛ ነው። ከባድ ነው። እንደ ስምህ ከባድ ነው አንተ። እኔ አብዱል ጀሊል ሼክ አሊ ካሳ ነኝ። እኔ እዚህ የቆምኩት እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ የሚለውን መጽሐፌን ለማስመረቅ ነው። ከኋላ የመጣይን አውጣውንም እስልምና የአዳም ዘር ጅምር ሃይማኖት፣ የሰው ልጆች ሁሉ አባትና እናት የሆኑት የአደምና የሐዋ ሃይማኖት ጭምር መሆኑን እና ነቢዩ መሐመድ የእስልምና አብዮት ሊያደርጉ እምነቱን ሊያድሱ ድጋሚ ቀሰቀሱት እንጂ ጀማሪ አለመሆናቸውን ሁላችንም ስለምናውቅ የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩም አልተወለዱም። ሀገራችን ላይ እኮ ከክርስትና በኋላ በተወሰኑ መቶ ዓመታት ልዩነት እስልምና መጣ። ይሄው ነው ታሪካችን። ከክርስትና በኋላ በተወሰኑ መቶ ዓመታት ልዩነት እስልምና መጣ። ይሄው ነው ታሪካችን። ኢየሱስን ገለናል ይሉ የለም እንደ ይሁዶች አይደለም። ክርስቲያኖቹ ደግሞ ተገሎብናል ብለው አምነዋል። አላመኑ? አምነዋል አይደለም። እኛ ነን እንጂ አልተገደልም የምንለው ሙስሊሞች ይሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነብዩም አልተወለዱም። ሲል ነብዩ መጡ። ነብዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። ከእስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ ይሁድነታቸውን ይዘው የተቀመጡ አሉ። ክርስቲያንነታቸውን ይዘው የተቀመጡ አሉ። ታሪኩ ይሁን እስልምና ወደ ኢትዮጵያ ተመልሶ ወደ ቤቱ ገባ እንጂ ገባ አንልም። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነገር ነው። ኢትስ ጀስት ኢንሴን ማለት ነው እንደዚህ አይነት ነገሮች መስማት። እስልምና ወደ ሀገሩ ወደ ርስቱ ተመልሶ መጣ ነው የምንለው። ከእንግዲህ ከኋላ የመጣ አይን አውጣ አይሆንም። ይህንን ሀቅ መናገር ውሸት ሲደጋገም ሚመስላል እውነት መረጃን በአግባቡ ካልመረመሩት የእስልምናም ውሸት በዓለም ተሰራጨ ሳይነካበት ስንቱ ተታለለ በውሸት ዘገባ ለመወደድ ብለን ስንል የማይረባ የሐሰተኞች ወሬ ከእውነት ተቀላቅሎ ታሪክ ያዛባ። ስለዚህ ወገኔ ዛሬው ቃል እንግባ፣ ስለ እውነት በመማር እውቀት ልንገነባ። ያለ ዛንዳ ነሆም ማያስተውል ትውልድ ግራ የተባባ። ውድሜው ስሙ ህብረተሰብ ይህን ጉዳይ አገናዝብ። እንዲሁ ከማመን ማስረጃ የተ የክክለ ራስህም አንብብ። እውነት ለመናገር እንደው ስለ እምነቱ ሰውን ከሚገድለው ብትወጣ ከእምነቱ
ይሻል አይቀርም የሐሰት ሆነ እንጂ ፍቅር ሲዝም እምነት ነቢይ ነን ብለው በፈጠሩት እምነት በራሳቸው ቅዠት የደምሳሽና ሙሐመድ አጀማመር ስለ ነቢይነታቸው መሰረቱ ቢመረመር ነቢይ ነን ሲሉ ከራሳቸው በቀር የላቸው ምስክር። የነቢዩ ታሪክ ተገልጦ ቢነገር ተነግሮ አያልቅም ጉዱ ቢዘረዘር ከጉዶቹም አንዱ በሐዲስ ተዘግቦ እጅግ የሚያሳፍር በአንዲት ብቻ ትጥበት ኑን ሚስቶቹ ጋር ወሺብ ያረግ ነበር። የነቢዩ ነውር መቼ በዚህ አብቅቶ ያክስቱን ልጅ ወዶ አገባት አፋቶ የገዛ ክስቱን ልጅ ለማደጎ ልጁ ከዳራት ቆይቶ ተለክፎ ነበረ ነቢዩ በወሲብ በየጊዜው ልብሱን በስፐርም እስኪያረጥብ ብቻውንም ሆኖ ያልሆነውን አረኩ ብሎ እስኪያስብ ወይንም ካልቀረ ነጋሽ መጅሊሱ ከወይት ጥሪ መንገድ ስትቀይሱ ሁሉም እንዲያነበው የነቢዩ ታሪክ ይተርጎም ሐዲሱ። ሰማንተም ወንድም የአገር ልጅ ወገኔ ያ የከበርክበት ባህል ስልጣኔ ነገ እንደሱ ማሌ በሸሪያ ተፍቶ አዝነህ ከምትተክዝ መንካት ነው ሚሻል ብታውቅ ይሻልሃል የሸሪዓን መዘዝ። ስለዚህ ወገኔ ዛሬው ቃል እንግባ ስለ እውነት በመማር እውቀት ልንገነባ ያለ ዛንዳነሆም አያስተውልቱል ግራ የተባባ በዓለማችን ላይ በጣም በፍጥነት እያደገ የሚገኝ ሃይማኖት ነው። እሱም ኢስላም ነው። እስልምና በነገራችን ላይ ሲጀምር ልክ እንደ ደምሳሽ በቀልድ ነበር የጀመረው። ነገር ግን እንዲህ ሊስፋፋ የቻለው ምን አይነት ሚናን ተጫውቶ ነው የሚለውን የሆነች ቪዲዮ ላስደምጣችሁና እመለሳለሁ። ሳይመን ይሙት የው በልጅ እምላለሁ። ከእናቴ 7 ከሁለተኛ ሚስቱ 6 ከሶስተኛ ሚስቱ 6 ነው አባቴ የወለደው። ስንት ነው ደምሩልኝ? 12 6 6 6 ሲሆን 12 18 19 ነን። 19 ልጆች ነን። የአንድ ቀበሌ ህዝብ እኮ በሉን፣ የአንድ ቀበሌ ህዝብ እኮ በሉን እስከ ማለት ድረስ ማለት ነው። እንግዲህ አባቷ 3 ሚስቶችን አግብቶ 6 6 7 7 ወልዶ በአጠቃላይ 19 ልጆች አሉ። እስልምና ለመስፋፋቱ ዋነኛው ሚና ይሄ ነው በነገራችን ላይ።